ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እንደምን አላችሁ? እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ሁሉ አማን ነው? እኔ ጋር ያለው እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ብዙ ትሩፍ ይበላችሁ። ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። በዓለም ዳርቻ ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁና ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክት የተጫናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክና ሼር ኮፒ ሊንክ እያደረጋችሁ አስተማሪ የሆነ ኮሜንታችሁ እያጻፋችሁ ድጋፋችሁ ፈልጋለሁ። ደግፉኝ። እናንተ እንደዛ ስታደርጉልኝ ዩቲዩብ ቫይራል ያወጣልኝ ማለት ነው። እኔ የሚቆጥርልኝ ያለው ከዛ ቢሮ ይቀበላለሁ ማለት ነው። እናንተ ግን ምንም የሚጎድላችሁ ነገር የለም። በሸበካ መክፈታችሁ ሳይቀር አንድ ላይክ እና ኮፒ ሊንክ ካደረጋችሁልኝ እናንተ ኮምፕሌክስ ታዳርሳ ለአንድ ሰው እናንተ አንድ ኮምፕሌክስ ታደርጉልኝ ዩቲዩብ ደግሞ ለሁለት ሰው ለሶስት ሰው ሼር ያደርግልኛል ማለት ነው። ለዛ ነውና ኮምፕሌክስ አድርጉ ምንላችሁ። ኮምፕሌክስ ያረጋችሁ ሼርም ኮሜንትም ያጻፋችሁ ሁሉ የራሱ ውጤት አለው ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁና ከ3 ሳምንት በኋላ አንድ የጽዳት ሰራተኛው የሚል በዛ ነው ያለመጣሁት ማለት ነው። አንድ የጽዳት ሰራተኛ አንድ ቦርሳ ይዛ ወደ አለቃዋ ቢሮ ገባችና ጌታዬ በስብሰባ አዳራሽ ውስጥ እያጸዳሁ ሳለሁ ይህን ቦርሳ አገኘሁት አለችው። አለቃዋ እሺ እዛ አስቀምጪው አላት። ሰራተኛዋ በመቀጠል ቦርሳው ክፍሉ ክፍት ስለነበረ $3000 አየሁ። አንዳንድ እቃዎችም ወድቀው ስለነበሩ በጥንቃቄ መልሼ አስቀምጫለሁ አለችው። አለቃው አመሰግናለሁ እሺ እዛ አስቀምጡ ብሎ አሰናበታት። ወዲያም ትልቅ ደንበኛ ስለሆነው ቦርሳው ባለቤት ማስተር ዋላንሳ ደወለ። ሃሎ ቦርሳው እኛ ጋር ስለ ረስተዋት ሄደዋል አለችው። አለው ማስተሩ ዋላንሳ እግዚአብሔር ይመስገን የት ጠልኩት ብዬ ተጨንቄ ነበር። በውስጡ $5000 አለት አለ። እሷ ደግሞ ቅድም ስንት ያለችው $3000 አለው፣ እሱ ደግሞ 5000። ስልክ ሲዘጋ አለቃው ግራ ተገባ። የጽዳት ሰራተኛው ያለችው 3000 ነው፣ ባለቤቱ ግን 5000 ነው ያለው። ጸሐፊ ጣልቃ ገባችና ጌታዬ የገደለው ቦርሳ $2000 እርግጠኛ ነኝ እሷ የጽዳት ሰራተኛው የወሰደችው ሌባ ናት አለችው። አለቃው ለምን እንደዛ አልሽ ስል ጠየቃት። ምክንያቱም እሷ የሁለት ልጅ እናት የሆነችው ያለ ባል የምትኖር ችግረኛ ናትና ባለፈው ሳምንት ደሞዝ እንደጨምርላት ስትለምነኝ አይቻታለሁ። እንዳይገርምህ ጌታዬ እንዲህ አይነት ሰዎች በጣም አጭበርባሪ ናቸው። እመነኝ እሷ ናት የሰረቀችው አለችው። ከስራዋ በኋላ ወደ ቤት ስትሄድ አለቃው የጽዳት ሰራተኛ ጠጋ ብሎ አመቱ ቢኖሩ የተቸገርሽ ነው ስላጠየቃት፣ አዎ ጌታዬ ትንሽ ከበድ ብሎኛል። ልጄ ሆስፒታል ታሞብኛል፣ ለሕክምናው ደግሞ $2000 ያስፈልገኛል አለችው። ወዲያው ጸሐፊዋ ጮኸችና አየህ ጌታዬ ልክ የገደለው ገንዘብ መጠኑ እሷ ነው ሌባ ናት አለችው። የጽዳት ሰራተኛ ደነገጠች። መልሶ ሌባ? ኧረ እኔ ምንም አልሰረቅኩም፣ ለምን ትዋሻለሽ አለቻት። አለቃዋ በቃ ይበቃል ሂጂ ብለው ተሰናበታታል። በመቀጠለው ቀን ማስተር ዋላንሳ ቦርሳቸው ለመቀበል መጡ። ቦርሳውን ሲከፍቱ ግን $3000 ብቻ አገኙ። አለቃውን ጸሐፊው ምን ይፈጠር ይሁን እያሉ በጣም ይጨነቅ ነበር። ነገር ግን ማስተር ዋላንሳ አልጠበቁም። እንዲያው የተገረሙና ይቅርታ በጣም ትላንትና ረስቸው ነበር። ለካ $2000 ለጓደኛ ለመስጠት ቀንሼ ነበር። ቦርሳ ውስጥ ትቼ የሄድኩት $3000 ብቻ ነው ስል ስህተቱ በይቅርታ ጠየቃቸው። በዛ ጊዜ ጸሐፊዋ በእፍረት ደረቀች። በስህተት የጽዳተኛ ሰራተኛ መወንጀሏ ምክንያት ሆነችና አለቃው ግን ፈገግ አለና የጽዳት ሰራተኛዋ አስጠራት። ለምን ለደንበኛ ያሳየሽው ቦርሳውን ያገኘችው ለደንበኛው አሳየው። ቦርሳህን ያገኘችው እቺ ሴት ናት። ምንም እንኳን የራሷ ክፍተት የገንዘብ ችግር ቢኖርባትም እምነቷ ጠብቃ ቦርሳውን መለሰች። ከዛሬ ጀምሮ እሷ አዲስ ምክትል ረዳት ናትና ደሞዟን ይጨመር፣ ልጇ ሕክምና ይሸፈንላት አለ። ጽዳት ሰራተኛው በጣም ሰውነቷ የተቀጠቀጠ አመሰግናለሁ፣ እኔ ለራሴ ነው እንጂ ለማንም አልተማንኩም። ይሄ ብር ባነሳው እኔ ለራሴ ሌላ ችግር ይመጣብኛል እንጂ እኔ የሰው ብር በልቼም ያልፍልኛል ብዬ አላስብም አለችው። በችግር ውስጥ ሆኖ ታማኝ መሆን ትልቅ ዋጋ ነው ያስገኛል አላት ሰውየው። ሰው በሁኔታ አይቶ መፍረድ ስህተት ነው።
ዳንቹ ደግሞ ካሁን በኋላ እንደዛ አይነት ስህተት እንዳትሰሩ ብሎ ለጸሐፊዋ አስተምራት ነገራትና እውነት ይዘገያል እንጂ አይቀርም እና የተማኘት ዋጋ መክፈል አይቀርምና ውድ ቤተሰቦቼ እናንተስ እንዴት ናችሁ? የሰው ገንዘብ ወይስ በሰው ህይወት ጣልቃ ትገባላችሁ ወይስ የሰው ገንዘብ ትበላላችሁ? እና እንደ ጸሐፊዋ ናችሁ ንጹህ ናችሁ ወይስ? እና የዛሬ ቪዲዮ እንደዛ አይነት ቪዲዮ ነውና ከወደዳችሁ ላይክ እና ሼር ሰብስክራይብ ያረጋችሁ ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። ስለምታደርጉልኝ ትብብራችሁ በጣም ነው የማመሰግነው። በአዲስ ቪዲዮ ደግሜ እስከምመጣ ላይክ እና ሼር ሰብስክራይብ ያረጋችሁ ድጋፋችሁ አይለየን። አባራታችሁን እያልኩ ነው የምወዳችሁ ማከብራችሁ። ስለነበረን ቆይታ በጣም አመሰግናለሁ። ለቻናሌ አዲስ ሆናችሁ በድጋሜ ላይክ እና ሼር ሰብስክራይብ ያረጋችሁ ሁሉም ያረጋችሁ አባራታችሁን ድጋፋችሁ ፈልጋለሁ እያልኩ ነው ውዶች። ለዛሬ ይሄን መስል ነበር ቪዲዮአችን። ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን መልካም ሳምንት ይሁንላችሁ። ባይ ባይ።